የሚናገርላቸው የለም። ትግሬዎች አንድም የሚናገር የለም። ከነጮች ጋር የሚያገናኛቸው ጌታቸው ረዳ ብቻ ነው። ህወሓት ሊያልቅለት ሲል በጦርነት ተሸንፎ ምንድን ያደረጉ? አይ የእናንተን ሀሳብ የእናንተን መስመር እንከተላለን አሏቸው። ደንቆሮ የኦሮሞ መሪዎችን አታለሉና አይ ከኛ በእኛ ሀሳብ ከሄዱ በቃ ተመቷል ከስሯል ተባለና ተዋቸው። አሁንስ አፈር ልሰው ሁለቱ ትግሬዎች እየመጡ አፈር ልፈሰው ትቢያ ላይ ወድቀው ጤዛ ልሰው እየመጡ ነው። ትግሬ እየመጣ ነው። አፈር ልሰው ኢትዮ ፎረም የሚባል በመግቢያው ጥሩ ዜና ያሰማል። መጨረሻ ግን ይቺ ነገር ግን እንዳትረሳ ብሎ ይወጣል። ይሄ ደደብ አማራ ግን 1 ሚሊዮን ተከታይ አደረሰው። እኔን 1 ሚሊዮን ከማድረስ ይልቅ በጎጃሜ የሚለፈለፈውን ኢትዮ ፎረምን ህወሓትን ለማትረፍ የሰሜነኛ እያለ አማራን የሚያታልለውን የትግሬ ጣቢያ ለምን በትግርኛ አይናገሩም ታዲያ? ማን ይሰማቸዋል? ለምን በአማርኛ ብቻ ኢትዮ ፎረም ይናገራሉ? ማንም አይሰማቸውም። በአማርኛችን እየተናገሩ ኢትዮ ፎረም ይገርማቸዋል። አማራን አደንዝዘው ከ1 ነጥብ ምናምን ሚሊዮን በላይ ተከታይ በአንድ ዓመት ውስጥ ከ200 ሺህ